ቅድስናን ትርጉም ስንመለከት መለየት ለእግዚአብሔር የተለየ ሁሉ አንደኛ ቅዱሳን ነው፣ ክብር ለእግዚአብሔር ይሁን። ሁለተኛው ደግሞ የእግዚአብሔር መገኛ ቦታ ቅዱስ ነው። ሌላው ደግሞ ከኃጢአት ፍጹም የሆነ ሁሉ ደግሞ ምንድነው? ቅዱሳን ነው። እንግዲህ ከዚህ እንኳን ተነስተን ትርጉሙን ስንመለከት ለእግዚአብሔር የተለየ ሁሉ ምንድነው? ቅዱሳን ነው ማለት ነው። የእስራኤል ሕዝቦች በብሉይ ኪዳን ጊዜ ለእግዚአብሔር የተለዩ ናቸው። ለእግዚአብሔር የተለዩ ስለሆኑ ደግሞ ምንድናቸው? ቅዱሳኖች ናቸው ብሎ መጽሐፍ ቅዱስ ይነግራል። በብሉይ ኪዳን ሁለት አይነት ሕዝብ ነው የምንመለከተው። አንደኞቹ አሕዛብ ናቸው፣ ሁለተኞቹ እስራኤላውያኖች ናቸው። እስራኤላውያኖች እግዚአብሔር የመረጣቸው ናቸው፣ ለራሱ የለያቸው ናቸው። ስለዚህ ምን ይላቸዋል? እናንተ ለእኔ ስለተለያችሁ ምንድናችሁ? ቅዱስ ሕዝቦች ናችሁ ማለት ከኃጢአት ፐርፌክት ናችሁ ማለት አይደለም። በመጀመሪያ ክርስቲያን ለእግዚአብሔር የተለየ ስለሆነ ቅዱስ ነው። ክብር ለእግዚአብሔር ይሁን። ማንኛውም ጌታ ኢየሱስ ክርስቶስን ያገኘ ዕለት ነው ቅዱስ የሚባለው። ክርስቲያን ጌታ ኢየሱስ ክርስቶስን ባገኘ ሞመንት ምን ሆኗል ማለት ነው? ቅዱስ ሕዝብ ሆኗል፣ የንጉሥ ካህን ሆኗል፣ የተመረጠ ትውልድ ሆኗል ማለት ነው። ከዛ ምን ይላል? እግዚአብሔር ለራሱ የለያችሁ ሕዝብ። ልሳን የመንፈስ ቅዱስ ስጦታ ነው እንጂ መንፈስ ቅዱስ አይደለም። ልሳን ሰው በመንፈስ ቅዱስ ስላልተናገረ የመንፈስ ቅዱስ ማደሪያ አይደለም ልንል አንችልም። በእርግጥ የሚያምኑ እነዚህ ምልክቶች ይከተሉታል ካለ በኋላ አንዱ የሚናገረው በአዲስ ቋንቋ ይናገራሉ ነው። በአዲስ ቋንቋ መናገራችን ምልክት እንጂ የመንፈስ ቅዱስ ማደሪያ መሆናችንን አለመሆናችንን ማረጋገጫ አይደለም። ማረጋገጫው ኢየሱስ ክርስቶስ በክርስቶስ ኢየሱስ መዳናችን። ክርስቲያኖች ቅዱሶች ነን። አያችሁ፣ ከድሮ ጀምሮ የተለማመድናቸው ትምህርቶች ትልቁ ችግር ምንድን ነው? ቅዱስ መባላችንን ለተወሰኑ ሰዎች አሳልፈን ሰጥተናል። ጻድቅ መሆናችንን ለተወሰኑ ሰዎች አሳልፈን ሰጥተናል። ኮንፊደንስ በእግዚአብሔር ቃል ላይ ኮንፊደንስ ሊኖረን ይገባል። የእግዚአብሔር ቃል ማለት ራሱ እግዚአብሔር ማለት ነው። ሰላም ጤና ይስጥልኝ፣ እንደምናላችሁ። ይህ በሰብለና ፋሲል ሚኒስትሪ የሚቀርብላችሁ ሳምንታዊ የትምህርት ፕሮግራም ነው። ዛሬ ደግሞ በአዲስ አርዕስት ትምህርት ጀምረንላችኋል። ባለፉት ጊዜ ወደ 13 ተከታታይ ትምህርት አስተላልፈናል። ዛሬ ደግሞ አዲስ ትምህርት ይዤላችሁ መጥቻለሁ። ስለ ቅድስና ነው ዛሬ የምንማረው። ቅድስና እንግዲህ በቤተ ክርስቲያን ውስጥ በትልቁ በዋናነት ልንማረው የሚያስፈልገን ትምህርት ስለሆነ ስለዚህ ሐሳብ በተከታታይ ደግሞ ይዤላችሁ ቀርቤያለሁኝ። ነገር ግን ወደ ትምህርቱ ከመግባቴ በፊት አብረን እንጸልያለን። መንፈስ ቅዱስ እንዲያስረዳን፣ እንዲያስተምረን፣ እኔም ደግሞ መንፈስ ቅዱስ የሚናገረኝ እንዲሰጠኝ። አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። መንፈስ ቅዱስን ስለሰጠህን ተመስገን። መንፈስ ቅዱስ ወደ እውነት ሁሉ ይመራልና ተብሎ ተጽፏልና አስተምረን። ይህንን ፕሮግራም የሚከታተሉ ሁሉ ቃልህ እንዲገለጥላቸው ጸልያለሁኝ በጌታ በኢየሱስ ክርስቶስ ስም። እኔም ደግሞ የምናገረውን ስጠኝ። አሜን። ክብር ሁሉ ለእግዚአብሔር ይሁን። በመጀመሪያ ይህንን ትምህርት ከመጀመሪያ በፊት ላሳስበው የምፈልገው ነገር አለ። ምክንያቱም በጣም ሴንሲቲቭ የሆነ ትምህርት ነው ስለ ቅድስና ስናነሳ። ስለዚህ ሙሉውን ሐሳብ እስካላገኘው ነው ድረስ በተከታታይ የምናስተምረውን ትምህርት ሙሉውን ሐሳብ እስካላገኘነው ድረስ የስተት ትምህርት ሊመስል ይችላል። ስለዚህ ይህንን ፕሮግራም የምትከታተሉ ሰዎች ሁሉ ሙሉውን ሐሳብ እንድታዩት አደራ እላለሁኝ። ምክንያቱም ኃላፊነት ስላለብን፣ ስለምናስተምራቸው ትምህርቶች ኃላፊነት ስላለብን የትምህርቱን ሐሳብ ሙሉውን ካላገኛችሁት፣ የተወሰነውን ሐሳብ ብቻ ከወሰዳችሁት የሐሰት ትምህርት እንዳይሆን ስለምሰጋ ነውና ሙሉውን ሐሳብ እንድትማሩት አሳስባለሁኝ። ይህንንም በተለያየ ጊዜ በየፕሮግራሙ ላይ የማሳስበው ይሆናል። ስለ ቅድስና ለማስተማር መጀመሪያ ምንድን ነው ማድረግ ያለብን? አንድ ትምህርት ስናስተምር ትርጉሙን ነው መጀመሪያ ማወቅ ያለብን። ትርጉሙን ካላወቅነው በስተቀረ ትክክለኛ ያልሆነ ሐሳብ ላይ ልንደርስ
እንችላለን። ስለዚህ ስለ ቅድስና ስናነሳ ቅድስና ትርጉሙ ምንድን ነው? በመጀመሪያ በግሪኩ ቃል ሀጊያስ የሚል ትርጉም ነው ያለው። እንግዲህ አዲስ ኪዳን ሐሳብ በመጀመሪያ በግሪክ ስለተጻፈ ይህንን ሐሳብ ልናውቅ ያስፈልገናል። ሀጊያስ ማለት መጽሐፍ ቅዱስ ምንድን ነው የሚለው? መለየት ማለት ነው። መለየት ማለት ለአንድ ነገር መለየት ማለት ነው። ስለዚህ ቅድስና ማለት ለሆነ ነገር ስንለይ ቅድስና ይባላል ማለት ነው። እና ለምንድን ነው የተለየ ነው? አሁን በዋናነት ልናይ የሚገባን አንደኛ ለእግዚአብሔር የተለየን እንደሆንን፣ ክብር ለእግዚአብሔር ይሁን፣ ከኃጢአት የተለየን እንደሆንን ልናውቅ ያስፈልጋል ማለት ነው። ስለዚህ እነዚህን ሐሳቦች ይዘን ነው እንግዲህ ይህን ትርጉም ይዘን ነው ልናይ የሚገባን። ስለዚህ ማንኛውም ለእግዚአብሔር የተለየ ነገር ሁሉ የተቀደሰ ነው ማለት ነው። ስለዚህ ቅድስናን በዚህ ሐሳብ የምንመለከት ከሆነ እንደ እግዚአብሔር ቃል ምንድን ነው የሚለው? በመጀመሪያ ከብሉይ ኪዳን ተነስቼ አንዳንድ የእግዚአብሔር ቃሎችን እያነሳው እናገራለሁኝ። በዘዳግም ምዕራፍ 14 ቁጥር 2 ላይ እንደዚህ የሚል ቃል እንመለከታለን። ምክንያቱም አንተ ለአምላክ ለእግዚአብሔር ቅዱስ ሕዝብ ነህ ይላል። ክብር ለእግዚአብሔር ይሁን። አንተ ለአምላክ ለእግዚአብሔር ቅዱስ ሕዝብ፣ አንድን ሕዝብ ቅዱስ አድርጎታል እግዚአብሔር። ስለዚህ ምን አለ? አንተ ለአምላክ ለእግዚአብሔር ምንድነህ? ቅዱስ ሕዝብ ነህ ይላል። ለራሱ የተለየ ሕዝብ እንድትሆን እግዚአብሔር በምድር ላይ ከሚኖሩ ሕዝቦች ሁሉ አንተን መርጦሃል። ይሄ ስለ እስራኤላዎች እያወራ ነው ያለው። የእስራኤል ሕዝቦች በብሉይ ኪዳን ጊዜ ለእግዚአብሔር የተለዩ ናቸው። ለእግዚአብሔር የተለዩ ስለሆኑ ደግሞ ምንድን ናቸው? ቅዱሳኖች ናቸው ብሎ መጽሐፍ ቅዱስ ይነግረናል። የእስራኤል ሕዝብ እንግዲህ ታሪካቸውን ብታጠኑ በጣም አስቸጋሪዎች፣ አመፀኞች፣ ሙሴን በጣም ያስቸገሩ ሰዎች ናቸው። ስለዚህ ከስራቸው ሳይሆን ለእግዚአብሔር የተለዩ በመሆናቸው ብቻ ምን ብሏቸዋል? አንተ የተለየ ሕዝብ ነህ፣ ለእግዚአብሔር የተለየ ሕዝብ ነህ። ስለዚህ ምንድነህ? ቅዱስ ሕዝብ ነህ ብሎ ሲናገር እንመለከተዋለን። እንግዲህ ከዚህ እንኳን ተነስተን ትርጉሙን ስንመለከት ለእግዚአብሔር የተለየ ሁሉ ምንድነው? ቅዱሳን ነው ማለት ነው። ክብር ለእግዚአብሔር። ሌላው ዘዳግም 7 ቁጥር 6 ላይ እንደዚህ የሚል ቃል እንመለከታለን። አንተ ለአምላክህ ለእግዚአብሔር ቅዱስ ሕዝብ ስለሆንክ ይላል። ለአምላክህ ለእግዚአብሔር ምንድነው? ቅዱስ ሕዝብ። እንደ ሕዝብ እነሱ ምንድናቸው? ቅዱሳኖች ናቸው። አምላክ እግዚአብሔር የራሱ ሕዝብ ርስትም እንድትሆንለት በምድር ላይ ከሚኖሩ ሕዝቦች ሁሉ መርጦሃል። ክብር ለእግዚአብሔር። በብሉይ ኪዳን ሁለት አይነት ሕዝብ ነው የምንመለከተው። አንደኞቹ አሕዛብ ናቸው፣ ሁለተኞቹ እስራኤላውያኖች ናቸው። እስራኤላውያኖች እግዚአብሔር የመረጣቸው ናቸው፣ ለራሱ የለያቸው ናቸው። ስለዚህ ምን ይላቸዋል? እናንተ ለእኔ ስለተለያችሁ ምንድናችሁ? ቅዱስ ሕዝቦች ናችሁ ማለት ከኃጢአት ፐርፌክት ናችሁ ማለት አይደለም። ከኃጢአት የተለያችሁ ናችሁ ማለት አይደለም። ነገር ግን ለእግዚአብሔር ስለተለያችሁ ቅዱሳኖች ናችሁ። ስለዚህ ማንኛውም ነገር ለእግዚአብሔር የተለየ ነገር ሁሉ ምንድን ነው? ቅዱስ ነው ማለት ነው። በዘሌዋውያን ምዕራፍ 27-30 እንደዚህ የሚል ቃል እንመለከታለን። ከእርሻ ምርትህ ሆነ ከዛፍ ፍሬ ማንኛውም ከምድሪቱ የሚገኝ አስራት የእግዚአብሔር ነው ማለት አስራት በብሉይ ኪዳን ጊዜ ምንድን ነው? የእግዚአብሔር ነው። 1/10 የሆነው ህዝቡ እግዚአብሔር ለእኔ ነው ብሎ ኦልሬዲ ለእስራኤል ህዝቦች ይህንን ነገር እንደ ህግ አድርጎ ሰጥቷቸዋል ከሚያገኙት ገቢ ላይ። ስለዚህ ምን ይላል? ለእግዚአብሔርም የተቀደሰ ነው ይላል። ስለዚህ አስራት ከኃጢአት ስለተለየ አይደለም ቅዱስ፣ ወይም ደግሞ የእስራኤል ህዝብ ከኃጢአት ስለተለዩ አይደለም ቅዱስ ህዝብ የሚላቸው፣ ግን ለእግዚአብሔር ስለተለዩ ምንድናቸው? ቅዱስ ህዝብ ናቸው። ስለዚህ አስራት ለእግዚአብሔር የተለየ ስለሆነ ምንድነው? ለእኔ የተቀደሰ ነው ብሎ ሲናገር እንመለከተዋለን። ዘሌዋውያን ምዕራፍ 16 ቁጥር 3 ላይ ደግሞ እንደዚህ ይናገራል። አሁን አንደኛ ለእግዚአብሔር የተለየ ነገር ሁሉ ቅዱስ እንደሆነ ተመልክተናል እንደ እግዚአብሔር ቃል። ሁለተኛው ደግሞ እግዚአብሔር የሚገኝበትን ቦታ ደግሞ ቅዱስ ነው። ማንኛውም የእግዚአብሔር ህልውና የእግዚአብሔር የሚገኝበት ቦታ ሁሉ ቅዱስ እንደሆነ እንመለከታለን። ምን ይላል? በዘሌዋውያን ምዕራፍ 16 ቁጥር 3 ላይ ወደ ተቀደሰ ስፍራው፣ እንግዲህ ስፍራው ነው የተቀደሰው። እንዴት ስፍራ ሊቀደስ ቻለ?
አሁን ለምሳሌ በመገናኛ ድንኳኑን ስንመለከት ቅድስተ ቅዱሳን የሚባለው ምንድን ነው? የእግዚአብሔር መገኛ ቦታ ስለሆነ ነው። ማንኛውም ቦታ ድንኳን ነው፣ የመገናኛ ድንኳን ነው። ግን የእግዚአብሔር መገኛ ቦታ ስለሆነ ማንኛውም የእግዚአብሔር መገኛ ቦታ ቅዱስ ነው ማለት ነው። ስለዚህ ምን ይላል? ወደ ተቀደሰ ስፍራው በሚገባበት ጊዜ አሮን እንዲህ ያድርግ ይላል። ለኃጢአት መስዋዕት አንድ ወይፈን፣ ለሚቃጠል መስዋዕት አንድ አውራ በግ ይዞ ይምጣ። ስለዚህ ቦታ ራሱ እግዚአብሔር ከተገኘበት ያ ቦታ ምን ሆነ ማለት ነው? ቅዱስ ሆነ ማለት ነው። የእግዚአብሔር መገኛ ቦታ ሁሉ ቅዱስ እንደሆነ መጽሐፍ ቅዱስ ያስተምረናል። ዘጸአት ምዕራፍ 3 ቁጥር 5 ላይ ሙሴን ወደ ቁጥቋጦ ስፍራ ሲጠራው እግዚአብሔር እንደዚህ ሲለው እንመለከታለን። እንግዲህ ያ በረሃ ቦታ ነው፣ ማንኛውም ቦታ ነው። ነገር ግን እግዚአብሔር ቦታው ላይ ሲገኝ ኦልሬዲ ቦታው ምን ብሏል? ተቀድሷል ማለት ነው። ምን ይላል? እግዚአብሔርም ወደዚህ እንዳትቀርብ አለው ሙሴን። ይህች የቆምክባት ምድር የተቀደሰች ስለሆነች ጫማህን አውልቅ አለው። ለምንድን ነው ያ የተቀደሰ ቦታ የሆነው? ምክንያቱም በዛ በቁጥቋጦ ስፍራ ላይ እግዚአብሔር ተገኝቷል ማለት ነው። ስለዚህ የቅድስናን ትርጉም ስንመለከት መለየት፣ ለእግዚአብሔር የተለየ ሁሉ አንደኛ ቅዱሳን ነው፣ ክብር ለእግዚአብሔር ይሁን። ሁለተኛው ደግሞ የእግዚአብሔር መገኛ ቦታ ቅዱስ ነው። ሌላው ደግሞ ከኃጢአት ፍጹም የሆነ ሁሉ ደግሞ ምንድን ነው? ቅዱሳን ነው። የተለየ ሁሉ ከኃጢአት የለየ ፍጹም የሆነ ሁሉ ምንድን ነው? ቅዱሳን ነው ማለት ነው። ከዚህ ትርጉም ተነስቼ ወደ ክርስቲያኖች ደግሞ አምጥቼ ክርስቲያኖች ምን እንባላለን? ቅዱሳን እንባላለን። ክርስቲያኖች ቅዱስ ነን እኛ። አሁን ብዙ ጊዜ ቅድስናን ስንመለከት ለተወሰኑ ሰዎች ነው የምንሰጠው። ቅዱስ ጴጥሮስ፣ ቅዱስ ጳውሎስ እንላለን። ግን ለነሱ ብቻ የተለየ አይደለም። ይሄ ማንኛውም ክርስቶስ ጌታ ኢየሱስ ክርስቶስን ያገኘ ሁሉ እንደዚህ እንደ መጽሐፍ ቅዱስ ትምህርት ቅዱስ ነው። ስለዚህ ከዚህ ተነስቼ አንዳንድ የእግዚአብሔር ቃል ለክርስቲያኖች የተባሉትን እየተናገርኩ እሄዳለሁኝ። በመጀመሪያ ክርስቲያን ለእግዚአብሔር የተለየ ስለሆነ ቅዱስ ነው። ክብር ለእግዚአብሔር ይሁን። ማንኛውም ጌታ ኢየሱስ ክርስቶስን ያገኘ ዕለት ነው ቅዱስ የሚባለው። 20 ዓመት ቆይ፣ 30 ዓመት ቆይ፣ 10 ዓመት ቆይ፣ የመጀመሪያ ቀን ከ5 ደቂቃ በኋላ ጌታ ኢየሱስ ክርስቶስን በልባችን አምነን በአፋችን የመሰከርን ቀን ከ5 ደቂቃ በኋላ ቅዱሳን ሆነናል። ስለዚህ እነኚህ እንደ መጽሐፍ ቅዱስ ግን ልናይ ይገባናል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደዚህ የሚል ቃል እንመለከታለን። እናንተ ግን ይላል ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጩ የተመረጠ ትውልድ ይላል። ክብር ለእግዚአብሔር ይሁን። ከጨለማ ወደሚደነቅ ብርሃን ያመጣን ኢየሱስ ክርስቶስ ነው። ከደሙ የተነሳ ነው። ስለዚህ እናንተ ምንድናችሁ አለ? አንደኛ የተመረጠ ትውልድ ናችሁ ይለናል። ከዛ የንጉሥ ካህናት ናችሁ ይለናል። ክብር ለእግዚአብሔር ይሁን። ቀጥሎ ቅዱስ ሕዝብ ይለናል። ስለዚህ ክርስቲያን ጌታ ኢየሱስ ክርስቶስን ባገኘ ሞመንት ምን ሆኗል ማለት ነው? ቅዱስ ሕዝብ ሆኗል፣ የንጉሥ ካህን ሆኗል፣ የተመረጠ ትውልድ ሆኗል ማለት ነው። ከዛ ምን ይላል? እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ። እግዚአብሔር ራሱ ነው ለራሱ ምን ያደረገን? የለየን። ስለዚህ እግዚአብሔር ለራሱ የለየው ሕዝብ በሙሉ ካለፈው ትርጉም እንደወሰድነው ምንድነው? ቅዱስ ሕዝብ ነው ማለት ነው። ስለዚህ ክርስቲያን ቅዱስ ነኝ ማለት መብቱ ነው፣ ይችላል። ሁለተኛው የእግዚአብሔር ማደሪያ ስለሆንን፣ የእግዚአብሔር መገኛ ስለሆንን፣ ያ የእግዚአብሔር ስፍራ ስለሆንን እግዚአብሔር የሚገኝበት ቦታ ቅዱስ ነው። እግዚአብሔር ኃጢአት ያለበት ቦታ ሊገኝ አይችልም። ጌታ ኢየሱስ ክርስቶስ በመስቀል ላይ በሞተ ጊዜ የዓለምን ኃጢአት ሁሉ ምን አድርጎታል? በመስቀል ላይ ወስዶታል። የተናገረው ቃል መስቀል ላይ ሆኖ ኢየሱስ ክርስቶስ ምን ብሎ ተናገረ? አምላኬ አምላኬ ለምን ተውከኝ አለ። ምክንያቱም ወልድና አብ የተለያዩ ለመጀመሪያ ጊዜ የተለያዩበት ስፍራ ያ ስፍራ ነው። ለምንድን ነው ያለው? ኢየሱስ ክርስቶስ የእኛን ኃጢአት ከመወሰዱ የተነሳ ራሱ ኃጢአት ሆኖ ነበረ። ስለዚህ እግዚአብሔር በዛ ቦታ መገኘት ስለማይችል፣ እግዚአብሔር አብ መገኘት ስለማይችል በልጁ በክርስቶስ ኢየሱስ ላይ ፊቱን እንዳዞረበት እንመለከታለን። ነገር ግን እኛ ክርስቲያኖች ማደሪያ ለመሆን እግዚአብሔር በመጀመሪያ ያደረገው ምንድን ነው? ውስጣችንን ቀድሶታል፣ አንጽቶታል። ክብር ለእግዚአብሔር ይሁን።
ከዛ የተነሳ የሱ ምን ሆነናል? ማደሪያ ሆነናል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንደዚህ የሚል ቃል እንመለከታለን። እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን ይለናል። ክብር ለእግዚአብሔር ይሁን። ከኛ የተነሳ አይደለም። በክርስቶስ ኢየሱስ ከመዳናችን የተነሳ ማንም ክርስቲያን የመንፈስ ቅዱስ ማደሪያ ሆኗል። አሁን ብዙ ጊዜ ሰዎች ምን ያስባሉ? የመንፈስ ቅዱስ ማደሪያ እንደሆኑ እንኳን የማያውቁ ክርስቲያኖች አሉ። ምክንያቱም በልሳን ያልተናገረ ሰው አንዳንዴ መንፈስ ቅዱስ በውስጡ ያደረ ሁሉ አይመስለውም። ባይዘወይ በዚሁም አጋጣሚ መናገር የምፈልገው በልሳን ስለተናገርን መንፈስ ቅዱስ ማደሪያንን ማለት አይደለም። በክርስቶስ ኢየሱስ የዳንን ቀን በዛው ሞመንት አንዱ የሚሆነው ነገር የእግዚአብሔር ማደሪያዎች፣ የመንፈስ ቅዱስ ማደሪያዎች ነን። ልሳን የመንፈስ ቅዱስ ስጦታ ነው እንጂ መንፈስ ቅዱስ አይደለም። ልሳን ሰው በመንፈስ ቅዱስ ስላልተናገረ የመንፈስ ቅዱስ ማደሪያ አይደለም ልንል አንችልም። በእርግጥ የሚያምኑ እነዚህ ምልክቶች ይከተሉታል ካለ በኋላ አንዱ የሚናገረው በአዲስ ቋንቋ ይናገራሉ ነው የሚለው። በአዲስ ቋንቋ መናገራችን ምልክት እንጂ የመንፈስ ቅዱስ ማደሪያ መሆናችንን አለመሆናችንን ማረጋገጫ አይደለም። ማረጋገጫው ኢየሱስ ክርስቶስ በክርስቶስ ኢየሱስ መዳናችን ነው። ስለዚህ ማንም ክርስቲያን በኢየሱስ ክርስቶስ የዳነ ጊዜ አዲስ መንፈስ ይሰጠዋል፣ አዲስ ልብ ይሰጠዋል፣ የመንፈስ ቅዱስ ማደሪያ ይሆናል። ክብር ለእግዚአብሔር ይሁን። አዲስ መንፈስም ይሰጠዋል። ስለዚህ ያን ጊዜ የመንፈስ ቅዱስ ማደሪያ ሆነ። የመንፈስ ቅዱስ ማደሪያ ደግሞ ከሆነን ምንድነን? ቅዱሳኖች ነን። የእግዚአብሔር መገኛ ቦታ ሁሉ ስፍራ ሁሉ ቅዱስ ነው ይላል መጽሐፍ ቅዱስ። ክብር ለእግዚአብሔር ይሁን። ስለዚህ እኛ ምንድነን? የመንፈስ ቅዱስ የመንፈሱ ማደሪያ ሆናችኋል። የእግዚአብሔርን መንፈስ በውስጣችሁ እንደሚኖር አታውቁምን ብሎ ለቆሮንቶስ ቤተክርስቲያን ሲናገራቸው እንመለከታለን። በዮሐንስ ምዕራፍ 14 ከ16-17 ላይ እንደዚህ የሚል ቃል እንመለከታለን። እኔ አብን እለምነዋለሁ እርሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል ይላል። ኢየሱስ ክርስቶስ አገልግሎቱን ከዚህ ምድር በስጋ ያለውን አገልግሎት ከዚህ ምድር ጨርሶ በሚሄድበት ጊዜ አንድ የገባልን ቃል ኪዳን ነበር። ያ ቃል ኪዳን ምንድነው? መንፈስ ቅዱስን እንደሚልክልን። ያ አጽናኝ የሆነው መንፈስ ቅዱስን አብን እለምናለሁ እኔ አጽናኙን መንፈስ ቅዱስ ምን ይላችኋል? ይልክላችኋል። እርሱም የእውነት መንፈስ ነው ይላል። ዓለም ስለማያውቀውና ስለማያምነው ሊቀበለው አይችልም ይላል። እናንተ ግን አብሯችሁ ስለሚኖር ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ከኛ ጋር አብሮን ይኖራል፣ በውስጣችሁ ስለሚሆን ታውቁታላችሁ ይላል። ይሄ መንፈስ ቅዱስ እስከ መቼ ነው ከኛ ጋር የሚሆነው? እስከ ዘላለም መንፈስ ቅዱስ ከኛ ጋር ይሆናል። ክብር ለእግዚአብሔር ይሁን። እኔ ብሄድ ይሻላችኋል፣ አጽናኙን መንፈስ ቅዱስ ልካለሁ፣ እሱም ከእናንተ ጋር ለዘላለም ከእናንተ ጋር አብሮ ይሆናል። ስለዚህ መንፈስ ቅዱስ ከኛ ጋር ከሆነ እግዚአብሔር ነው መንፈስ ቅዱስ። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ፐርሰን ነው፣ ራሱን የቻለ ማንነት አለው። ያ ራሱን የቻለ ማንነት በእኛ ውስጥ ያድራል። እሱም ለዘላለም ከኛ ጋር እርሱ ከኛ ጋር ከማደሩ የተነሳ ክርስቲያኖች ምንድነን? ቅዱሳኖች ተብለናል። ክብር ለእግዚአብሔር ይሁን። ስለዚህ ሁለቱን ሐሳብ ገልጬዋለሁ። አንደኛ ለእግዚአብሔር የተለየን ስለሆነን ቅዱስ ሆነናል። ሁለተኛ ደግሞ የእግዚአብሔር ማደሪያ ስለሆነን ምን ሆናል? ቅዱስ ሆነናል። ሶስተኛስ ከኃጢአት ደግሞ ፍጹማኖች ሆነናል። ክርስቲያኖች እግዚአብሔር ሲመለከተን ከነ ኃጢአታችን አያየንም። ቅዱስ ሆነናል። ክብር ለእግዚአብሔር ይሁን። እንዴት ነው ቅዱስ የሆነው? ኃጢአት ዋጋ ተከፍሎለታል። የኃጢአት ዋጋ ኢየሱስ ክርስቶስ በደሙ ዋጋ ከፍሏል። ከዚህ የተነሳ ኢየሱስ ክርስቶስ ፍጹማን አድርጎናል። ስለዚህ እግዚአብሔር ፍጹም ቅዱስ ሆነን ነው የሚመለከተን ክርስቲያኖች። ኃጢአት ሶስት ነገር ሆኗል። አንደኛው በክርስቶስ ኢየሱስ ኃጢአት ተወግዷል። ዮሐንስ ኢየሱስ ክርስቶስን በሚመለከተው ጊዜ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲለው እንመለከታለን። ስለዚህ በመጀመሪያ ደረጃ ኃጢአታችን ምን ተብሏል? ተወግዶልናል። ሁለተኛ የኃጢአት ሙሉ ለሙሉ 100% ይቅርታን አግኝተናል። በእግዚአብሔር ፊት ለመቆም ወይም ደግሞ ጻድቅ ለመሆን ከነ ኃጢአታችን ጻድቅ ልንሆን አንችልም። መጀመሪያ እግዚአብሔር ምንድን ነው ያደረገው? የውስጠኛው ማንነታችንን ቀድሶ አንጽቶ ማደሪያ አድርጎናል። ለዚህ ደግሞ የኃጢአት ይቅርታን ማግኘት ነበረብን። ሌላው
እግዚአብሔር ኃጢአታችንን መቁጠር አቁሟል። ክብር ለእግዚአብሔር ይሁን። እንግዲህ እንደ እግዚአብሔር ቃል ነው የምንናገረው። ሰዎች እንደሚሉ፣ ፓስተርም እንደሚለን፣ እኔም እንደሚለው፣ ሌሎችም ሰዎች እንደሚለው የእግዚአብሔር ቃል ምን ይላል ነው። ስለዚህ አንደኛ ኃጢአታችን ምን ተብሏል? ተወግዷል። ሁለተኛስ ኃጢአታችን ይቅር ተብሏል። ሶስተኛስ እግዚአብሔር ኃጢአትን መቁጠር አቁሟል። የደሙ ኃይል ይሄ ነው። ጸጋ ማለት ይሄ ነው። ጸጋ ማለት ምን ማለት ነው? ጸጋ ማለት የማይገባንን ይቅርታ ማግኘት ማለት ነው። ተገብቶን አይደለም ይቅርታውን ያገኘ ነው። ነገር ግን የማይገባንን ይቅርታ በክርስቶስ ኢየሱስ አግኝተናል። እግዚአብሔር ኃጢአታችን መቁጠር አቁሟል። እግዚአብሔር ኃጢአታችንን አስወግዶታል። ከዚህ የተነሳ የእሱም ማደሪያ የሆን ነው። ከእሱ የተነሳ ነው። ቆላስያስ ምዕራፍ 1 ቁጥር 14 ላይ እንደዚህ የሚል የእግዚአብሔር ቃል እንመለከታለን። ቆላስያስ ምዕራፍ 1 ቁጥር 14 ላይ በእርሱም መዋጀትን በደሙ አግኝተናል። ክብር ለእግዚአብሔር። በደሙ ምን አድርገን? መዋጀትን አግኝተናል ካለ በኋላ ይህም ይላል የኃጢአት ይቅርታ ነው። ክብር ቶታል ፎርጊቭነስ፣ አንድም ሳይቀር እግዚአብሔር ኃጢአታችንን ይቅር ብሎናል ማለት የኃጢአትን ይቅርታ ነው ማለት ወደፊት የኃጢአትን ይቅርታ ታገኛላችሁ አይደል? ክርስቶስን ኢየሱስ ባገኘን ጊዜ ሙሉ ለሙሉ ምን ብሎናል? የኃጢአትን ይቅርታ አግኝተናል። ይሄ ደግሞ ተገብቶን አይደለም፣ ያልተገባንን ይቅርታ ያገኘንበት ነው። ኤፌሶን ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ በእርሱም ይላል እንደ እግዚአብሔር ጸጋ፣ ሃሌሉያ፣ እንደኛ ችሎታ ሳይሆን እንደኛ ብቃት ሳይሆን እግዚአብሔር በጸጋው ከጸጋው ባለጠግነት ይላል፣ ሃሌሉያ፣ በእርሱም እንደ እግዚአብሔር ጸጋ ባለጠግነት። ይሄ ባለጠግነት የሚለው ከብዙ ከችሎታ ሁሉ በላይ ከሆነ ከአቅም በላይ በሆነ የጸጋው ባለጠግነት መጠን ነው የሚለው። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በተደረገ ቤዛነት፣ በክርስቶስ ቤዛነት፣ በክርስቶስ ደም ማለት ነው የኃጢአትን ይቅርታ አገኘን። የኃጢአትን ይቅርታ ታገኛላችሁ አይደለም የሚለው፣ ወደፊት አይደለም። ኦልሬዲ የኃጢአትን ይቅርታ ምን አድርገናል? አግኝተናል። ከዚህ የተነሳ ነው ምን ያደረግነው? ቅዱሳን ይሁን ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ፊት ስንታይ ቅዱሳኖች ነን። እኛ ክርስቲያኖች ቅዱሶች ነን። አያችሁ፣ ከድሮ ጀምሮ የተለማመድናቸው ትምህርቶች ትልቁ ችግር ምንድን ነው? ቅዱስ መባላችንን ለተወሰኑ ሰዎች አሳልፈን ሰጥተናል። ጻድቅ መሆናችንን ለተወሰኑ ሰዎች አሳልፈን ሰጥተናል። ኮንፊደንስ በእግዚአብሔር ቃል ላይ ኮንፊደንስ ሊኖረን ይገባል። የእግዚአብሔር ቃል ማለት ራሱ እግዚአብሔር ማለት ነው። ከእግዚአብሔር እኔ እግዚአብሔርን የማውቀው እናንተ እግዚአብሔርን ልናቀው የምንችለው በዋናነትና በአንደኝነት በቃሉ በኩል ነው። በሌላ በኩል እግዚአብሔርን ልናቀው አንችልም። ከዚህ ውጪ የተለየ ነገር ብንናገር ሐሰት ነው፣ ትክክል አይደለም። ስለዚህ እኔም ቅዱስ ነኝ። ጌታ ኢየሱስ ክርስቶስን ያገኘ ዛሬን ያገኘ ሰው ዛሬውኑ ቅዱስ ነው። ምክንያቱም የኃጢአትን ይቅርታ ሙሉ ለሙሉ ስላገኘ። ሌላው እንዳልኳችሁ እግዚአብሔር ኃጢአታችሁን አልቆጥርም ብሏል። አሁን ብዙ ሰው ይሄ ነገር እንደሚያሰጋው አውቃለሁ፣ እንደሚያስፈራው አውቃለሁ። ነገር ግን መጽሐፍ ቅዱስ የተናገረው ነው። እኔ ከእግዚአብሔር የበለጠ ለሰው ልጠነቀቅ አልችልም። እግዚአብሔር የጻፈውን ቃል አነበዋለሁ። የእግዚአብሔር ቃል ደግሞ ሕያው ነው፣ ይሰራል። የሚሰራ ቃል ነው የምንናገረው። እግዚአብሔርን የማከብረው እንደ እግዚአብሔር ቃል ስናገር ብቻ ነው። መጽሐፍ ቅዱስ ምን ይላል? የሚናገር ካለ እንደ እግዚአብሔር ቃል ይናገራል እንጂ እንደ ራሱ ስሜት ይናገር አይልም። እኔ ከእግዚአብሔር የበለጠ ቅዱስ ወይም ጻድቅ ልሆን አልችልም። ግን እግዚአብሔር የጻፈው ቃል በራሱ ተማምኖ ነው። ይሄ ሰዎችን ወንበዴ የሚያደርግ ቃል አይደለም። አንዳንድ ሰው እንደዚህ አይነት ቃል ሰዎች እንደፈለገ መሆን የሚፈልግ ድነቱን ነው መጠራጠር ያለበት። ችግሩ ድነቱ ላይ ነው ያለው።
ድነቱን ነው ቼክ ማድረግ ያለበት። ይሄ ቃል በትክክለኛ ሲገባን በህይወት የምንገልጠው ጋር ህይወት መልካም የሚያደርግ ነው። ከዚህ ተነስቼ ነው ቅድምም ስናገር እነኚህን ቃሎች እነኚህን ትምህርቶች ስናስተምር ሙሉውን ሐሳብ እስካላገኛችሁ ድረስ የሐሰት ትምህርት እንዳይሆን ያልኳችሁ። ስለዚህ በደንብ ሙሉውን ቃሎች እንድታዳምጡኝ እፈልጋለሁ። ዕብራውያን ምዕራፍ 8 ቁጥር 12 ላይ እንደዚህ ይላል፣ በደላቸውን ይቅር እላለሁ ኃጢአታቸውን ከእንግዲህ አላስብም አለ። ክብር ለእግዚአብሔር ይሁን። ይሄ የአዲስ ኪዳን መርህ ነው። ምን አለ? ከእንግዲህ በኋላ ኃጢአታቸውን አላስብባቸውም። ኦልሬዲ ምን ብያለሁ? ይቅር ብያለሁ። የልጁ የክርስቶስ ኢየሱስ ደም እግዚአብሔርን ሳትስፋይ አድርጎታል። ለኃጢአት የተከፈለው ዋጋ ከፍተኛ ነው። ኢየሱስ ክርስቶስ እዚህ ምድር ላይ መምጣት አይገባውም፣ መደብደብ አይገባውም፣ ሊተፋበት አይገባም፣ ሊሰቀል አይገባም። ሊሰቀል የተገባው ለእኔ ይቅርታ ለማስገኘት ነው። ያም ደግሞ የሚገባኝን ሳይሆን የማይገባኝን ይቅርታ ሊያስገኝልኝ ነው። ዕብራውያን ምዕራፍ 10 ከ17 እስከ 18 ላይም እንደዚህ ይላል፣ ደግሞም ይላል ኃጢአታቸውንና አመፃቸውን ከእንግዲህ አላስብም። ኃጢአታቸውንና አመፃቸውን ምን አለም? አላስብባቸውም። በቃ አለ። እነዚህ ይቅር ከተባሉ በኋላ ከእንግዲህ ስለ ኃጢአት የሚቀርብ መስዋዕት አይኖርም። በቃ እግዚአብሔር በመስዋዕት ነው የሚያምነው። ኃጢአትን ለማሰረዝ ወይም ኃጢአትን ይቅርታ ለማስራረቅ መስዋዕት ያስፈልጋል። ነገር ግን እነዚህ ይቅር ከተባሉ በኋላ የክርስቶስ ኢየሱስ አንዴ በፈሰሰው ደም እነዛን ፍጹማን ስላደረጋቸው ከዚህ በኋላ ሌላ ደም አያስፈልግም። በቃ ሳትስፋይድ ብሏል እግዚአብሔር። ስለዚህ አመፃቸውንም አላስብም ኃጢአታቸውንም ከእንግዲህ በኋላ አልቆጥርም ብሎ እግዚአብሔር እንግዲህ በዕብራውያን ምዕራፍ 10 ከ17 እስከ 18 ይህንን ደግሞ አዲስ ኪዳን በማለት እንደተናገረው እንመለከታለን። ደም ሳይፈስ ስርየት ስለሌለ ይቅርታ ስለማይገኝ ኢየሱስ ክርስቶስ ደሙን አፍስሶ ለአንዴና ለመጨረሻ ጊዜ በአብ ዘንድ ተቀምጧል፣ በአብ ቀኝ ተቀምጧል፣ ጨርሷል ስራውን። ስለዚህ ከዚህ የተነሳ ክርስቲያኖች ምን ሆነናል? ፍጹማን ሆነናል። እግዚአብሔር ሲመለከተን ፍጹማኖች ነን። ከነ ኃጢአታችን ሊያየን አይችልም። ከዚህ የተነሳ ምንድነን? ቅዱሳኖች ነን። ዕብራውያን 10 ቁጥር 14 ላይ እንደዚህ ይላል፣ ምክንያቱም በአንዱ መስዋዕት፣ በየጊዜው በሚፈሰው መስዋዕት አለን፣ በአንዱ መስዋዕት እነዛን የሚቀደሱትን እነዛን የሚቀደሱትን ለዘላለም ፍጹማን አድርጓቸዋል ሲል ለዘላለም ነው ፍጹማን ያደረገን። ምን ማለት ነው? ትላንት ቅዱስ እንሆና መልካም ነገር ስንሰራ ፍጹማን እንሆናለን፣ ሳንሰራ እንወድቃለን። አይደለም፣ እንደዛ አይደለም። ለዘላለም ፍጹማን አድርጎናል። በምን? በፈሰሰው በክርስቶስ ኢየሱስ በፈሰሰው ደም። እግዚአብሔር እንደዚህ ነው የሚያቀን፣ እንዲህ ነው የሚያቀን። ክብር ለእግዚአብሔር ይሁን። ዕብራውያን ምዕራፍ 10 19 ከዚህስ የተነሳ ምን ሆኖልናል? ቅዱስ ከመሆናችን የተነሳ በእግዚአብሔር ፊት የመቆም ችሎታ ሰጥቶናል። በእግዚአብሔር ፊት ዝም ብሎ መቆም አይቻልም። የግዴታ ኃጢአት መወገድ አለበት። ስለዚህ ድፍረታችን በእግዚአብሔር ፊት የምንቆምበት ድፍረታችን ደሙ ነው፣ ይቅርታው ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዕብራውያን 10 19 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ወደ ቅድስተ ቅዱሳን የመግባት ወደ እግዚአብሔር ፊት የመቅረብ ድፍረታችን የክርስቶስ ደም ነው፣ ሌላ አይደለም። ዕብራውያን ምዕራፍ 7 ከ18 እስከ 19ም እንደዚህ ይለናል፣ የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። ማለት ብሉይ ኪዳን ምን ብሏል? ተሽሯል ካለ በኋላ ሕጉ ማንንም ፍጹም ሊያደርግ አልቻለም። ሕጉ ማንንም ፍጹም ሊያደርግ አይችልምም አልቻለምም። ስለዚህ ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቶልናል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የተሻለ ወደሱ የምንቀርብበት ተስፋ አምጥቶልናል። በክርስቶስ ደም ቅዱሳን ሆነናል። ኢየሱስ ክርስቶስ ጌታ ነው። ብዙ ሰዎች ታዲያ እንደዚህ አይነት ትምህርት ስታስተምሩ እንዴ ይሄ ነገር ታዲያ ሰዎችን ለአመፅ አይገፋፋም ወይ ለኃጢአት አይገፋፋም ወይ ብለው ይጠይቃሉ። እንደውም እንደዚህ አይነት ትምህርት እንዳታስተምሩ ይከለክሏቸዋል። አንዳንድ ሰዎች ተው፣ ሰውን ጸጋ አመፀኛ ሊያደርግ አይችልም። ጸጋ የበለጠ ወደ ቅድስና ያመጣል። ባይዘዌ በሮሜ መጽሐፍ ላይ ስንመለከት ጳውሎስ በጣም የሚገርሙ ከባባድ ቃላቶች ተናግሯል።
አንደኛውን ልንገራችሁ። ሮሜ 5:20 ላይ ሕግ በመምጣቱ መተላለፍ በዛ አለ፣ ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈው ይላል። ይሄንን ቃል ብትመለከቱ ወደ ኃጢአት የሚገፋ የሚያመጣ ሊመስል ይችላል። ይሄን እንግዲህ ጳውሎስ ነው የተናገረው። ሕግ ሲመጣ ምንድን ነው የሚያደርገው? ሕግ በመምጣቱ ኃጢአትን አበዛ እንጂ ሰዎችን ከኃጢአት ሊመልሳቸው አልቻለም ካለ በኋላ ኃጢአት በበዛበት ደግሞ ጸጋ እጅግ አብልጦ ይበዛል ይላል። ስለዚህ ሰዎች ምን ብለው ማሰብ ሊችሉ ይችላሉ? ታዲያ ጸጋም ይበዛልን ከሆነ የበለጠ ኃጢአት ለምን አናረግም ብለው ሊነሱ ይችላሉ ብሎ ስላሰበ ይሄን ምዕራፍ 5 መጨረሻው ላይ ነው የተናገረው። ምዕራፍ 6 ቁጥር 1 ላይ እንደዚህ የሚል ቃል ሲናገርና ባላንስ ሲያደርገው እንመለከታለን። ሮሜ ምዕራፍ 6 ከ1 እስከ 12 እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑርን? ምክንያቱም ተናግሯላ፣ ኃጢአት በበዛበት ጸጋ ይበዛል ብሎ ተናግሯል። ከቶ አይሆንም፣ ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? ክርስቲያን ለኃጢአት ሞቷል። በኃጢአት ልንመላለስ አንችልም። ተፈጥሯችን ተቀይሯል። በክርስቶስ ኢየሱስ ቅዱስ የሆነ ተፈጥሮ ነው ያለን። ያንን የቅድስና ሕይወት የገለጥን እንኖራለን እንጂ እግዚአብሔር ኃጢአቴን ስለማይቆጥር እንደፈለግኩ እንሆን የሚል ትምህርት ከሆነ ከአጋንንት ነው፣ ከሰይጣን ነው። አሁንም እኔ የማስተምራችሁ በመጀመሪያ ልናውቅ የሚገባን ማንነታችን ነው። ማንነታችንን ካወቅን በኋላ ግን በማንነታችንን የምንመላለስበትን ዊስደምና ጥበብ እናስተምራለን። እንግዲህ በሚቀጥለው ሳምንት ይሄንን ትምህርት ይዘን እንቀጥላለን። የሚቀጥለው ሳምንት ይሄንን ሐሳብ ጨምሬ በብዙ አስረዳና ደግሞ እንዴት ነው ይሄንን የተሰጠንን የቅድስና ሕይወት ደግሞ እንዴት እየገለጥን እንኖራለን የሚለውን አስተምራለሁ። የተባረካችሁ ናችሁ። መልካም ጊዜ ሆነላችሁ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይመጣል። ክብር ለእግዚአብሔር ይሁን።